አንድ በጣም የሚደንቀኝ ነገር ምናልባት ጨምሬበት በዱዓ እንወጣለን የትኛውም አይነት የአምልኮ ተግባር ወይም የዒባዳ ተግባራት ሪያ የሚባል ኢኽላስ የሚባል ኮንሰፕት አለባቸው ማለት ምን ሰራው ስራ ለአላህ ተብሎ ካልተሰራ ውድቅ ነው የሚደረገው አማ ሰላዋት ከእንዲህ አይነት አጥር እንኳን ነፃ ነው በጣም ነው የሚደንቀኝ ዝም ብለህ ሰላዋት ብትል ሁሴን እንዲያይልኝም እንኳን ብል ምንዳው እንዳለ ነው የሚሆነው ይሄ አንደኛው ነው ሁለተኛውና በጣም ሁሌም በህይወቴ የሚደንቀኝ ምናልባት ሰላዋትን ሳስብ ሁሉ ጊዜ እመገረምበት ጽንሰ ሐሳብ የቂያም ቀን እንግዲህ ስራ አላህ ኸይር ያድርግልንና ሁለት ሰዎች አላህ ፊት ይቀርባሉ እንግዲህ እኔ የዞልም ያለው የሆነን ሰው ያ የዞለምኩትን ሰው አላህ ዛሚ ከሰው ከኔ የኔን መልካም ስራዎች ካሉኝ ከኔ እየተሰጠው ነው ለሱ ካልሆነ የሱን ወንጀል ነው እኔ የምወስደው አላህ